ተወሱል መምኑዕ አለ፣ ተወሱሉን ያኔ መሽሩዕ አለ። የተፈቀደ ተወሱል አለ፣ የተከለከለ ተወሱል አለ። በደንብ አድርጋችሁ ያዙልኝ፣ በደንብ አድርጋችሁ ያዙልኝ። አተወሱል ወተወሱል መሽሩዕ ሰላሰቱ አንዋዕ። የተፈቀደው ተወሱል ደግሞ 3 አይነቶች አሉት። ተወሱል ለስንት ይከፈላል አልኩኝ? ያ ጀማ ንገሩኝ። አተወሱሉ ስመይኒ አልኩ። ተወሱል ለሁለት ይከፈላል አልኩ። ተወሱል መሽሩዕ አለ፣ የተፈቀደ ሸሪዓዊ ተወሱል አለ። ወተወሱል መምኑዕ የተከለከለ ተወሱል አለ። ስንት ሆነ? አያ ንገሩኛ። ወላል እሺ። ተወሱል መሽሩዕ ደግሞ ስንት ነገር አለው? ስንት አይነት እንትኖች አሉት? ስንት ዘርፎች አሉት? ተወሱል መሽሩዕ ደግሞ መልሶ መስፈርት አለው። 3 መስፈርቶች አሉት። 3 እንትኖች እናያቸው። አልኡላ የመጀመሪያው አተወሱል ኢለላህ። የመጀመሪያው ምንድነው? አተወሱል ኢለላህ በአላህ ስሞች በአላህ ምን ማለት? በአላህ ስሞች ተወሱል ማድረግ ቢስሚ ሚን አስማኢ ወይም በባህሪያቶቹ በአላህ ባህሪያቶች በአንዱ ተወሱል ማድረግ። አያቸው አተወሱል ኢለላህ በአላህ ስሞች ቢስሚ ሚን አስማኢሂ አው ሲፈቲ ሚን ሲፋቲ ወይም በባህሪያቱ በአንዱ ተወሱል ማድረግ ማለት ነው። ከአን የቁል ሊመስል አልሙስሊም አንዲ ሙስሊም ፊ ዱዓኢ ሙስሊም ሰው በዱዓው እንደሚያደርገው ማለት ነው። ምን በማለት ለምሳሌ አላሁመ ጌታችን ጌታዬ ወይ ኢኒኒ አስአሉከ እጠይቅሃለሁ ቢአነከ አንተ አርሐሙ ራሒሚን አላህ ወይ እኔ አንተን እጠይቅሃለሁ ገንዘብንም ብርንም ሁሉ ነገር እጠይቅሃለሁ ቢአነከ አንተ ምክንያቱም ስለሆንክ ነው አርሕማኑ ራሒም እጅግ በጣም አዛኝና እጅግ በጣም ርህሩህ በመሆንህ እለምንሃለሁ ብሎ ማለት ሀዛ ተወሱል መሽሩዕ የተፈቀደና አላህ ያዘዘው የሚቻል የሚወደድ መልካም የሆነ ምንድነው? ተወሱል ነው። በምንድነው? ለምሳሌ ዱዓ ያደረግነው እዚህ ወደ ላይ ተቃረብነው አላሁመ ጌታችን እኔ አስአሉከ ጌታዬ ወይ እኔ ጠይቃለሁ ቢአነከ አንተ አርሐሙ ራሒም አንተ አርሐም ነህ እርሐምኒ ረሒም ነህ እርሐምኒ ረዛቅ ነህ እርዙቅኒ ገፋር ነህ እግፊርኒ እያላችሁ ማለት ነው። እንደዚህ ብሎ ማለት ይቻላል። አንተ ረሐመኒ እንድታዝንልኝ ይኸው እጠይቅሃለሁ አንተ ረሐመኒ እንድታዝንልኝ። ሀዛ ተወሱሉን ቢስሚሂ አያችሁ፣ ይህ በስም ተወሱል ማድረግ ነው። ይህ በስሙ በአላህ ስም ተወሱል ማድረግ ነው። ምን የሚለው አርሕማን ራሒም አንተ ረሐመኒ አንተ በጣም አዛኝ ርህሩህ በመሆንህ እለምንሃለሁ አንተ ረሐመኒ እንድታዝንልኝ ማለት ነው። አንተ ረሐመኒ እንድታዝንልኝ ማለት ነው። ሀዛ ተወሱል ቢስሚ ይህ በስሙ ተወሱል ማድረግ ነው። አው ወይም ደግሞ የቁል ማለት ይመስል አስአሉከ እጠይቅሃለሁ ቢረሕመቲከ በዝነትህ እጠይቅሃለሁ ማለት ይመስል ማለት ነው። በዝነትህ አላህን እጠይቅሃለሁ ይመስል ማለት ነው። ሀዛ ተወሱሉን መሽሩዕ የሚቻል የሆነ ተወሱል ነው። እሺ አው የቁል ማለት ይመስል አስአሉከ ቢረሕመቲከ ወይም በችሮታህ እለምንሃለሁ ማለት ነው። አለቲ ወሲዐት ኩሉ ሸይን ሁሉን ነገር በያዘችው እዝነትህ ሁሉን ነገር በያዘችው ስምህ እዝነትህ ችሮታህ እለምንሃለሁ ማለት ይቻላል። አንተ ክፊረሊ ወትርሐመኒ እንድትምርልኝና እንድታዝንልኝ ወንጀሌን ይቅር እንድትልኝና መከራዬን እንድታስወግድልኝ ያ ረቢ አላህ እጠይቅሃለሁ እለምንሃለሁ ማለት ይቻላል። ሀዛ ተወሱሉን ቢሲፋ ይህ ደግሞ በባህሪ ተወሱል